ሰላም 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 ሰላም፣ እንዴት ናችሁ የአሴ ዩቲዩብ ተመልካቾቻችን? እኔ አለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት 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 ይበልልኝ ጋይሶች። ዛሬ ይዤላችሁ የመጣሁት ሀሳብ ምንድነው? ወይም ደግሞ እንድናወራበት እንድንወያይበት፣ ከዛ ደግሞ ራሳችሁን እስቲ ቤቱ ጋር ነው ብላችሁ እንድትጠይቁ የሚያደርጋችሁና ማንነታችሁን መልሳችሁ እስቲ ቤቱ ጋር ነው ያለሁት፣ እኔ ደግሞ በየትኛው ሀሳብ ውስጥ ነው ያለሁት ብላችሁ ከራሳችሁ ጋር እስቲ እንድትነጋገሩና እንድንነጋገር። ምንድነው መሰላችሁ ሀሳቡ? ማን ስለኔ ወይም ደግሞ ማን በኔ ይላል። ማን በኔ ማለት ምንድነው? ማን ስለኔስ ማለት ምንድነው? ስለኔ ማለት ስለኔ ማን አለ ማለት ለእናንተ ለማንነታችሁ ማን አለ? በመጀመሪያ ደረጃ ለራሳችሁና ለማንነታችሁ ያለው አንድና አንድ ማን ነው? አንድ በመጀመሪያ ደረጃ አንድ ትልቁ ነገርና ዋናው ነገር ሀሳብ ምንድነው? ለእናንተ ያላችሁ ትልቁ ቦታ ማን ነው? አንድ እግዚአብሔር ነው። ሁለተኛ ደግሞ ራሳችሁ ናችሁ። ራሳችሁ ቤቱ ጋር ነው ያላችሁት። አሁን በዚህ ሰዓት ምኑ ጋር ነው ያላችሁት? ለራሳችሁ እየኖራችሁ ነው ወይስ ለራሳችሁ ጊዜ ከማይሰጣችሁ ሰው ጋራ ጊዜያችሁን እየጨረሳችሁ ነው? ሰከንድሊ ደግሞ ከእግዚአብሔር ጋር ያላችሁ ነገር ምንድን ነው? ከዛ ስለኔ እስቲ ማን አለ ብላችሁ እስቲ ራሳችሁን ጠይቃችሁ ታውቃላችሁ? እስቲ ይሄንን ማሳብ ደግሞ በኮመንት አሳውቁኝ። ካበረታታችሁ ደግሞ ሞር የተሻለ ሀሳብ ይዤላችሁ እመጣለሁኝ። እና ምንድነው ዋናው ትልቁ ነገር ለራሳችሁ ኑሩ። ለራሳችሁ ባላችሁት ነገር ባላችሁበት ቦታ ሆናችሁ ለራሳችሁ ትርጉም እየኖራችሁ፣ ትርጉም ከማይሰጣችሁ ሰው ጋር ትርጉም ለማይሰጣችሁ ከራሱ ጋር እየኖራችሁ እሱ የሚኖረው ሌላ፣ ከራሱ ጋር እየኖርሽ እሱ የሚኖረው ሌላ፣ እሱ የሚያሳይሽ ሪያክሽን ሌላ። ግን አንቺ ማንነትሽን ደብቀሽ ለራስሽ ሳትኖሪ ለራስሽ ሳትኖር በተደበቀ ማንነት ውስጥ እየኖራችሁ ያላችሁ ሰዎች ከዚህ ሀሳብ ውስጥ እንድትወጡ ወይም ደግሞ የተሻለ መንገዳችሁን እንድትጀምሩ የሚል ነው ትልቁ ነገር ማለት ነው። ከዛ ደግሞ ሰው ክፉ የሚስራችሁ ደግ የሚስራችሁ እናንተ መሄድ ያለባችሁ ወይም ደግሞ አንቺ መሄድ ያለብሽ ምንድነው? የራስሽ መንገድ ነው። ማንነትሽን መኖር አለብሽ። መጀመሪያ ደረጃ ማንነትህን ስትኖር ነው፣ አንተነትህን ስትኖር ነው ነገ የሚኖረው። አንተ ከሌለህ እዚህ ጋር ማንም ሰው ስትወርቅ ደስ ይለዋል፣ ስትነሳ ግን ማንም ደስ አይለውም። ግን አንተ ጠላትህንም ልታስደስተው ጠላትሽን ልታስደስችው የምትችይው ትልቁና ትልቁ መንገድ ራስሽን ስትኖሪ ነው። ማን ስለኔ ብለሽ ስትጠይቂ ብቻ ነው። ትልቁ ልላችሁ ፈልገው ነገር ምንድነው? ትልቁና ዋናው ነገር ማን ስለኔ የሚለውን ጥያቄ ለራሳችሁ ጠይቃችሁት እኔ ያለሁት ለኔ ቦታ የሚሰጠኝ ሰው ጋር ነው ወይ? ራሴስ ለራሴ ጊዜ እየሰጠሁት ነው ወይ ብላችሁ ማንነታችሁን ጠይቁትና ከዛ እስቲ ምላሻችሁን ኮሜንት ላይ እንድታሳውቁኝ በአክብሮት ነው የምጠይቀው። እና ደግሞ ሰብስክራይብ አድርጉኝ። የተሻለ ሀሳብ ይዤላችሁ መጣ ይሆናል። እና ደግሞ ምንድነው ትልቁ ነገር ለራሳችሁ መጀመሪያ ደረጃ በየትኛው ቦታ ነው ያለሁት? እኔ በምን ሀሳብ ውስጥ ነው? ጥሩ መንገድ እየሄድሽ ከሆነ ጥሩ መንገድ እየሄድክ ከሆነ ጥሩ መንገድ እየሄዳችሁ ከሆነ ያቺን መንገድ ማስቀጠል ነው። ግን ድባቴ ውስጥ ያላችሁት በመጥፎ ሀሳብ ውስጥ ያላችሁ ሰዎች የተሻለ መንገድ አለ። የተሻለ መንገድ በጣም ነው ያለው። ምን አይነት ስራ መስራት? ራሳችሁን ስራ ውስጥ ወጥሩት እስቲ። ለምሳሌ በጣም ክፉ ሰዎች ምንድናቸው መሰላችሁ? ስራ የሌላቸው ናቸው። በጣም ጥሩ ፖዘቲቭ ማኖች ሁሌም ስለ ስራቸውና ስለ ስራቸው ብቻ ቢዚ የሆኑ ሰዎች ናቸው ፖዘቲቭ ማን የሚባሉት ማለት ነው። ኔጌቲቭ ግን ሁሌም ምን የለውም? ስራ የለውም። ስራ የሌለው ሰው ነው የሰው ስራ የሚያየው። አንቺ ስትወጪ አንተ ስትወጣ እየወጣህ ገባ ይሄን ያዘ ይሄን አየ የሚለው ማን ነው? ስራ የሌለው ሰው ነው። ግን ስራ ያለው ሰው ምንድነው? ሁሌም ቢዚ ነው። ስለ ስራውና ስለ ራሱን ብቻ ነው የሚያስበው። ራሱን በየትኛው መንገድ ነው ለውጪው የምገኘው የተሻለ ሰው ሆኜ የምገኘው ብሎ የሚያስበው ስራ ያለው ሰው ብቻ ነው። ስራ የሌለው ሰው ግን ሁሌም ያንቺ ውድቀትና ያንተ ውድቀት ብቻ ነው የሚፈልገውና ስለዚህ እናንተ የቱ ጋር ነው ያለሁት ብላችሁ ራሳችሁን ጠይቁት በሚገባ ማለት ትለወጣላችሁ። ከዛ ሀሳብ ውስጥ ራሳችሁን ይሄን ሀሳብ ለራሳችሁ ስታቀርቡት ለራሳችሁ ሆናችሁ ስትኖሩት የምር እርግጠኛ ነኝ ትለወጣላችሁ። በጣም ነው የምትለወጡት። በማንኛውም መንገድ ደግሞ ትሄዳለህ፣ እንቅፋት ይገጥምሃል። ይሄ ያለ ነው። ደግሞ ይሄ ደግሞ የሚገጥም ምንድነው? ስትወደድ ነው። ካልተወደድክ
ማይወደድ ሰው ወይ እግዚአብሔር ማይወደው ሰው ፈተናዎች ሊገጥሙት አይችሉም። በየትኛው ተአምር ማለት ነው። በየትኛው ተአምር ፈተና ገጠመኝ ብለህ ደግሞ ፈተና ገጠመኝ ብለሽ እንድትወድቂ ወይም ደግሞ ወደኋላ እንድትመለሺ አያስፈልግም። ሁሌም ምንድነው እግዚአብሔርሽን እያመሰገንሽ በምታምኚው አምላክ በምትወጂው አምልኮትሽ እየጸለይክ ወደፊት መሄድ ብቻ ነው። ምክንያቱም ወደኋላ ስትመለስ አንተ ምንድነው የሚያየው መሰለህ? የራስህን ውድቀትህን ማንያ ጠላትህን ሳይ ደግሞ ምንድነው እያስደሰትከው ነው። እና ደግሞ ትልቁ ነገር ደግሞ ትልቁና ዋናው ነገር ምንድነው? እዚህ ጋር ራስህን ከማንም ጋር ልታወዳድረውና ኮምፔር ልታረገው አይገባምም፣ አይገባሽምም፣ አይገባችሁም። በቃ ራሳችሁን ብቻ ነው መኖር ያለባችሁ። ራሳችሁን ከራሳችሁ ጋር ብቻ መወያየት ያለባችሁ ሁሌ። በቃ ሌላ ሰው መኪና ያዘ፣ ሌላውን ሰው ቺኮ ትላንትና እንደዚህ ነበረች መኪና ያዘች ምናምን የሚለውን ነገር ትታችሁ ከራሳችሁ ጋርና ከራሳችሁ ጋር ብቻ ነው መወያየት ያለባችሁና መነጋገር ያለባችሁ። እና ደግሞ ትልቁ ነገር ደግሞ ምንድነው ራሴ በየትኛው ክህሎት ላይ ነኝ ያለሁት፣ በቃ የትኛው የኔ የተሻለ አይሙሬም ወይም ደግሞ ልሰራው የሚችለው ነገር የትኛው ነው ብላችሁ አቅማችሁን ደግሞ ጠይቁት እስቲ። አቅምሽን ስትጠይቂው አቅምህን ስትጠይቀው ያንተ የተሻለ ውጤት ታገኛለህ። በቃ የተሻለውን መንገድህን በየትኛው መንገድ አታጣውም። በቃ ሪል ነው ይሄ። ስለዚህ የተሻለውን መንገዴ የትኛው ነው ለኔ ለህይወትስ የተሻለውን ሊሆንልኝ የሚችለውና በተሻለ መንገድ ላስቀምጠው እኔነቴን ሊያስቀምጥልኝ የሚችለው በየትኛው መንገድ ነው የሚለውን ነገር ከራሳችሁ ጋር ይሄ ደግሞ ስለኔ ማን ነው ብላችሁ ስትጠይቁት ይሄን ምላሽ ታገኙታላችሁ ማለት ነው። ነበረ ቆይታ በጣም አመሰግናለሁ ጋይሶች። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኔ ሁኑ። ለቀጣይ ደግሞ በተሻለ ቪዲዮ አሪፍ ሀሳብ ይዤላችሁ መጣ ይሆናል። ይሄን ቻናል ሰብስክራይብ ማድረጋችሁን እንዳይረሳ። የምሬ ነው። በጣም ትወዱታላችሁ፣ በጣም ትማሩበታላችሁ። በጣም ደግሞ እርግጠኛ ነኝ ራሳችሁን ቤቱ ጋር እንዳላችሁት እንዳወቃችሁ ተስፋ አደርጋለሁ እና አብራችሁ ስለነበራችሁ በጣም አመሰግናለሁ።